ለሰው ልጆች ሁሉ በቀራንዮ መስቀል ላይ ራሱን የሰዋ ቤዛ የሆነ ኢየሱስ ክርስቶስ የሚባል አምላክ ነው የምናመልከው። ጴንጤ የሚባል አምላክ የለም። ጥሩ ነው። እሺ ስለዚህ አሁን አንቺ ነፃ መውጣት ትፈልጊያለሽ? አሁን አንተ እኔ ልንገርክ፣ አሁን እኔ በዚህ ሰዓት ጫት ሰው ፈጠረ? ይሄ ጫት አንተ ፈጠርክ? ሰው ፈጠረ ጫት? ፈጣሪ ፈጠረ ጫት አይደለ? ሰው በፈጠር ኖሮ እዚህ ዓለም ላይ ሁሉም ሰው ፈጥሮ ይሸጣል ነበረ። ጫት ደግሞ አላህ ነው የፈጠረ። አንድ ነገር ልንገርክ አሁን ማለት ነው አንተ መጀመሪያ እዚህ ምድር ላይ ሰው ስመጣ ትክክለኛ ሃይማኖት ምን ነበረ? ይኸውልሽ ሃይማኖት አይደለም። እኔ ወደ ሃይማኖት መች ተቀየረ ያልኩሽ ህይወት ነው ያልኩሽ እኮ። እስቲ ህይወት ነው እዚህ ህይወትና ሃይማኖት ያ እንደ ምንድነው? የኔ አማርኛ እየገባ አይደለም መሰለ። انت فاهم عربي صح؟ ايوه بفهم عربي. خلاص طيب يعني انا اقول لك يعني كم مره لكن انت ليه انت بتقدم قات؟ اسمع انا بقول لك هذا قات اللي الارض اللي جاء اول ما عربኛ ነው ጀላበደ ጊዜ ናሬታን ማለት ነው مالي فارنجي خن على اسمه اول مره انا قلتنا يعني قاعد مو كويس دنيا ما في فايده الله في فوق صح اني بيت ليش انت بتخدم كل يوم يعني بالقات يعني بالليل ولا في الليل يعني اسمع انا بقول لك انت وين جلست يعني كيف عرفت كلام عربي خلاص طيب ايش فايده يعني ايوه طيب هذا قاعد حرام ولا حلال حرام ليش ايش ما نقول كده ايش يقول القران نفسه كده كتاب بين تيجي جيقه لا شوف في مكتوب من القران يعني حلال القران اللي موجود فيه مكتوب قاعد اللي حرام ما تخزنوها اللي يقول ليش انت بتسوي ليش انت بتسوي انت تعرف قران شوف لي عشان كده ليش انت بتخدم يعني بالليل ولا في الليل يعني يمكن هذا مكتوب من القران يعني هذا صح ما يوصل لك يا فدان هذا حرام لا ما في حرام قات اللي حرام يشربوا خضره يشربوا اي شيء ثاني حرام قات ما في حرام اسمع اقول لك انت لو ما عرفت كلام عربي اللي في الدنيا اللي الناس يجي من دنيا اصلا مسلم ما في ناس ثاني شيء لا حبيبتي هذا اللي مسلم ناس يجي في الدنيا مسلم وبعد ثاني كل ناس امنديك كبتن هذا تستني شويه يا حبيبتي هذا انا فاهم عربي يعني نفسه لكن انا بابا من حبشيه امه من يمني لكن انت مسلم طيب لو ما امك يمني نو انا مسيحي انا بشتغل من الكنيسه انت ليه مسلم والله ما فهمت عليك እሺ አንተና ለምኮ ልንግባባ ስላልቻልን እኮ ነው ምናልባት ቢይ አንተ ሙስሊም ነህ ምን ነህ አንተ አንተ ሙስሊም ነህ ወረዳ ሰዎችም እንዲማሩ በአማርኛ አድርጉት እሺ ኦኬ እሺ አንተ እሱ ሙስሊም ነው ማለት እንዴት ነው እናቴ የመኒ አለኝ አባትክስ እንትን ነው ክርስቲያን ነው ኦኬ እናት ክርስቲያን ናቸው እሺ አንተ የመን ውስጥ የት ነበርክ እኔ የመኒ ልጅ ነኝ እኔ እዛ ነበርኩኝ እኔ እዛ ነበርኩ እኔ እኮ እዚህ ኢትዮጵያ ነው የተወለድኩት ላኪን እኔ ነበርክ እዚህ ምድር ላይ ሰው መጀመሪያ ሲፈጠር ሰው በእስልምናት ነው ሰው እየተፈጠረ ከዛ በኋላ ሁሉም በየሃይማኖቱ የፈለገ ሃይማኖት ይከተላል አላህ ደግሞ እንዴት ይላል የፈለገ ሃይማኖት ተከተለው ከፈለክ በድንጋይ እመነው ከፈለክ በጫት እመነው ከፈለክ የፈለከውን እመነው ጥያቄ አላህ ነው የምጠይቅክ ምድር ላይ የለም እንደዚህ ሃይ ነቲ ነመኑ ነቲ በጣም ጥሩ ቆይ አንዴ ያዩና ይሄ ምንድነው ውሃ የታሸገ ውሃ አይደለ አየሽ እኔና አንቺ እንግባባለን ለምን አንቺ ፍጥረታዊ ሰው ነሽ እኔ ደግሞ መንፈሳዊ ሰው ነኝ እኔ የእግዚአብሔር ልጅ ነኝ አንቺ ደግሞ የሰው ልጅ ነሽ
ስለዚህ እኔና አንቺ የአላህ ልጅ ነኝ። እኔ በሰው አላምንም ማለት እኔ በሰው አላምንም። እኔ አንድ ፈጣሪ ብቻ አላህ በአላህ ብቻ ነው የማምነው። እኔ እኮ ቅድም ይኸውልሽ በዚህ ውሃ ጉዳይ እኔና አንቺ አልተጣላንም። ልክ ነው ያልሽኝ። ለምን አንቺ አሁን በሃይማኖት ጉዳይ አንጣላና እየተማመን ነው የምንሄደው። ገባኝ። አሁን ይሄ ማጣላን ሰው የሰራው ሰዋዊ ፍጥረታዊ ነገር ስለሆነ ሰው የሰራው ነገር ስለሆነ ይገባሻል። እኔ የምነግርሽ ነገር እኔ አሁን እኔ ተከታይ ብዙ ስላለኝ ነው እንጂ በእውነት በትክክለኛ ሃይማኖት ነው የምነግርህ። ለምን እዚህ ላይ ቤንጦች አለ ሌላ ሃይማኖትም ይቀይመኛሉ ብዬ ነው እንጂ ትክክለኛ ሃይማኖት ነው የምነግርህ ነበረ እዚህ ላይ ገባካ። ግን እኔ ሰዎች ስላለ ሃይማኖት እንደዚህ አልልህም። ትክክለኛ ሃይማኖት ግን ሙስሊምና ብቻ ነው። አዳምጪ ይኸውልሽ